በእያንዳንዱ ቤት ውስጥና ጠረጴዛ ላይ ኮምፒውተር የሚገኝበትን አዲስ ዓለምን የመፍጠር ራዕይ ይዞ የተነሳውና በዛሬው ዓለማችን ለሚገኙ ኢንተርፕረነሮች ተምሳሌት ለመሆን የበቃው ፋናዊ ሰው ከላይ የተጠቀሰው ራዕይ ባለቤት የሆነው ቢል ጌትስ እንደ አውሮፓውያን አቆጣጠር ጥቅምት 28 1955 ከአባቱ ዊሊያም ሄንሪ ጌትስ እና ከእናቱ ሜሪ ማክስዌል ጌትስ በሲያትል ተወለደ። አባቱ የተዋጣለት የሕግ ባለሙያ፣ እናቱ ደግሞ በንግድ በትምህርትና በማህበራዊ አገልግሎት መስኮች በጣም የላቀ የሥራ ተሳትፎ የነበራት ነበረች። የቢል አእምሮአዊ ጥልቀትና የተጋነነ ምኞት የተገለጸው ገና በመጀመሪያዎቹ የልጅነት ዓመታት ነበር። ይህንን ሁኔታውን የተገነዘቡት ወላጆቹም በአሜሪካ ታዋቂ በነበረው የአይክላይድ የግል ትምህርት ቤት አስገቡት። ከዚሁ ዕድሜው ጀምሮ የትምህርት ጉዳይ እጅግ የቀለለው ስለነበር በፍጥነት ከክፍል ወደ ክፍል እየተሸጋገረ ቀጠለ። ገና ከዚህ ዕድሜው ጀምሮ ተከራክረው ሊያሸንፉት የማይቻል እንደነበር የሚያውቁት ሁሉ ይናገሩለታል። ምክንያቱም ብዙ ከማወቁ የተነሳ ነው ሲሉ ይመሰክሩለታል። ፍላጎቶቹ በብዙዎች ዘንድ ከተለመዱት ለየት ያሉ ስለነበሩ ብዙ ጊዜ ከማህበራዊ ግንኙነት ራሱን ያገለለ ነበር። ቢል ጌትስ የኮምፒውተር ፕሮግራም ስራውን የጀመረው ገና የ13 ዓመት ታዳጊ ሳለ በ1970 በሲያትል ይማርበት ለነበረው ለላይክሳይድ ትምህርት ቤት የተለያዩ የትምህርት አይነቶች የሚሰጡበት መርሃ ግብርን በመንደፍና በማቀናጀት ነበር። የዚህ የግል ትምህርት ቤት ተማሪዎች በእጅግ በላቀ ውጤታማነታቸው የሚመረጡ ነበሩ። ቢል በዚሁ ትምህርት ቤት ውስጥ ከተዋወቀ የኮምፒውተር ቴክኖሎጂ ጋር ክፉኛ ፍቅር ላይ ሊወድቅ ችሏል። ትምህርት ቤቱ በአንድ ዓመት የሚሰጥ የኮምፒውተር ትምህርት መርሃ ግብርን የዘረጋ ሲሆን እሱ ግን እጅግ ፍቅሩ የሱስ ያህል ተጸናውቶት ስለነበረ በአንዲት ሳምንት ውስጥ ፉት ብሎታል። በዚሁ የሁለተኛ ደረጃ ተማሪ በነበረበት እድሜው በኢግል ስካውት አባልነቱ በሽልማት መልክ ወደ ዋሽንግተን ዲሲ የመጓዝ እድል ያጋጠመው ሲሆን በተጨማሪም የዩኤስ ሴኔት ጋዜጣ የፊት ለፊት ገጽን ይዞ የወጣበት ፕሮግራም ተሰርቶለታል። ታምረኛው ቢል ጌትስ በ1973 ለአጠቃላይ የፓሲፊክ ሰሜን ምዕራብ ቀጠና የኤሌክትሪክ ኃይል ስርጭት መቆጣጠሪያ የሚሆን የፕሮግራም የመንደፍ ስራ የተሰጠው ሲሆን ስራው የሚሰራበት አካባቢ ራቅ ያለ በመሆኑ ትምህርቱን በግማሽ ዓመት ከማቋረጥና ስራውን ከመስራት አንዱን የመምረጥ ግዴታ ውስጥ ገብቶ ሲያበቃ ስራውን መርጧል። በትምህርት በሁለት ዓመት ይቀድመው ከነበረ ልክ እንደሱ የኮምፒውተር ሱሰኛ ከነበረው ፓል አለን ጋር የተዋወቀው በዚሁ ትምህርት ቤት ሲሆን ሁለቱም የአነስተኛ ኮምፒውተሮች ሶፍትዌር በመፍጠር ሙያዊ ጓደኞች ለመሆን በቅተዋል። Paul Allen and I met in high school. Back then, we brainstormed that computers would be pervasive and how would they get used. Paul's older and he was a lot cooler than me. He would kind of push me and challenge me, figure out how to do the software. He would kind of goad me to apply myself, which worked a lot of the time. And so we got to be very good friends. I left college before graduating to start Microsoft with Paul. Together we built the early company. We're both a bit nerdy and stuff, but I knew nothing about music, and Paul has Sideburn, talks about Hendrix. I was all Microsoft. Though Paul left the company early, the vision of software is very much a joint thing that we nurture together. የዚህን ጊዜ በአንድ የኮምፒውተር መያዣ ቦርሳ አምራች ካምፓኒ ውስጥ መስራት የጀመረው ቢል ጌትስ ብዙም ሳይቆይ ከፖል ጋር አፍኦ ዳታ የተባለን ካምፓኒ ለማደራጀት በቅቷል። ካምፓኒው የከተማዋን የትራፊክ መረጃዎችን የሚመዘግብና በጣም አትራፊ የሆነ ነበር። ይህ ሁሉ ተሰጥቶ ቢልን የትምህርት ቤት ወጣት ሴቶች ቀልብ ማረፊያ እንዲሆንና በሴቶች ከበበ እንዲሆን አድርጎታል። ታላቅ ወደ ሆነ የስኬት ጎዳና የገባው ከሙያቻዎቹ ጋር በመሆን ኤምኤስ ኦፕሬቲንግ ሲስተም አይቢኤም ለተባለው ኮምፒውተር በ1980 ከፈጠሩ በኋላ ነበር። ቢል ከመጀመሪያው አንስቶ ከሃርድዌር ይልቅ ሶፍትዌር እጅግ ወሳኝ ሚና ያለው እንደሆነ አጥብቆ ያምን ነበር። ስለሆነም
የፈጠሩትን አዲስ ሶፍትዌር ከሌሎች በተመሳሳይ የሙያ መስክ ከተሰማሩ አካላት የስርቆት ወይም የቅጂ አደጋ ለመከላከል ሲል የህጋዊ እውቅና በፍጥነት ነበር ያወጣለት። ከዚያ በኋላ ማይክሮሶፍት የህዝብ እውቅናን ያገኘው በ1986 ሲሆን ቢል ጌትስን በዓለማችን በ31 ዓመት የወጣትነት እድሜ ላይ ራሱን ወደ ቢሊዮነርነት ያሸጋገረ ሰው ለመሆን አብቅቶታል። ውጣ ውረድ በሚፈራረቅበት የህይወት ጉዞ አልፎ ያፈራውን ሀብቱን የተቸገሩ የሰው ልጆችን በተደጋጋሚ በመርዳት ህይወትን እስከ መጨረሻው ጫፏ ድረስ ሊኖራት ችሏል። የስብዕናው ታላቅነት በይበልጥ ሊንጸባረቅ የቻለው ደግሞ ራሱን ከሶፍትዌር ካምፓኒው በጡረታነት ካገለለ በኋላ ጊዜውን በመዝናናት ከማሳለፍ ይልቅ ማህበረሰባዊ አገልግሎትን ወደሚሰጥበት አቅጣጫ ለመግባት መወሰን በመቻሉ ነው። ይህ ማንኛውም ወጣት ኢንተርፕረነር ሊከተለው የሚገባው ተምሳሌታዊ ተግባር ነው። በ1974 ቢል ጌትስ ሃርቫርድ ዩኒቨርሲቲ የገባ ሲሆን በህግ ጀማሪ ተማሪነት ሲከታተለው የቆየውን የሁለተኛ ዓመት ትምህርቱን በገዛ ፈቃዱ ለቆ ወጥቷል። የኮሌጁ ትምህርት እጅግ በጣም የቀለለ በመሆኑ የተነሳ በጣም ጥቂት ክፍለ ጊዜዎችን ብቻ በመከታተል አንደኛ ደረጃ ውጤት ያመጣ ነበር። እንዲያውም አብዛኛውን የትምህርት ጊዜውን የሚያሳልፈው በመዝናኛ ጨዋታዎችና በሶፍትዌር ፕሮግራሞች ስራ ላይ በመጠመድ ነበር። ለዚህም ይመስላል ቢል ዩኒቨርሲቲውን ለቆ የወጣበትን ምክንያት እዚህ ውስጥ መማር የሚችለው ምንም አዲስ ነገር የለም ሲል የገለጸው። ቢል ጌትስ ዩኒቨርሲቲውን ጥሎ በወጣ በ10 ዓመት ውስጥ ሚሊዮነር ከዚያም በ31 ዓመት እድሜው ቢሊዮነር ለመሆን በቅቷል። ይህ ሲባል ግን የህይወቱ ሂደት አልጋ ባልጋ የሆነለት ነበር ማለት አይደለም። የህይወት ጉዞ በውጣ ውረዶች የተሞላና በላቀ በራስ የመተማመን መንፈሱ አማካኝነት ዛሬ ወደሚገኝበት የላቀ የስኬት ደረጃ የተሸጋገረበት ሂደት ነው። ህይወት ቢል ጌትስን ሁሉም አይነት ገጽታዎቿን አሳይተዋለች። ይሁን እንጂ ባለፈባቸው ውጣ ውረዶች ሁሉ ሳይበገር በርካታ ስኬታማ የሚባሉ ሰዎች እንኳን ለማለም በማይችሉበት ደረጃ ስብዕናውን ወደ ታላቅነት ምዕራፍ በማድረስ በዓለማችን በስራ ፈጣሪነታቸው እጅግ ለየት ብለው ከሚታወቁት ውስን ሰዎች መካከል አንዱና ግንባር ቀደም ለመሆን በቅቷል። ቢል እያንዳንዱ ጠረጴዛ ላይ እና በአንዳንዱ ቤት ውስጥ ኮምፒውተር የሚገኝበትን አዲስ ዓለምን የመፍጠር ራዕይን ሰንቆ ነበር የሃርቫርድ ዩኒቨርሲቲን በገዛ ፈቃዱ ትቶ የወጣው። በዚህም ራዕዩም ለ3 አስርት ዓመታት ያህል ሲሰራበት የቆየ ሲሆን ለማመን በሚከብድ ሁኔታ በአሁኑ ጊዜ በዓለማችን እጅግ ትልቅ የሆነውን የሶፍትዌር ካምፓኒውን በመተው ፊቱን ወደ ሌላ አቅጣጫ መልሶ ይገኛል። ይኸውም ቢል እና ሚሊንዳ ጌትስ ፋውንዴሽን የተሰኘ የግብረሰናይ ድርጅትን በማቋቋም ሙሉ ጊዜውን ለዚያ ስራ ያዋለ መሆኑ ነው። ውድ ተመልካቾቻችን ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ በማድረግ ቤተሰብ ይሁኑ እያለን የዛሬውን ፕሮግራም እዚህ ላይ እናበቃለን። መልካም ጊዜ።